በኢራን ጉዳይ በአዲስ አበባ የጠቅላዩና የሼሁ የተለያየ አቋም። በኢራን ጉዳይ ከአዲስ አበባ ሁለት የተለያዩ አቋሞች ተንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድ የኢራን ጥቃት ሰለባ ከሆኑ የመካከለኛው ምስራቅ ሀገራት ጎን መሆናቸውን ለሶስተኛ ጊዜ ሲገልጹ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። በኢትዮጵያ ኢራን ኤምባሲ ባወጣው መረጃ መሰረት በጽዮናዊ አገዛዝና በዩናይትድ ስቴትስ በተፈጸመ ጥቃት የኢራን ከፍተኛ መሪ የሆኑት አያቶላ አሊ ካሚኒ በሰማዕትነት ማረፋቸውን ተከትሎ የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች በኤምባሲው ተገኝተው ሐዘናቸውን ገልጸዋል። ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ የተፈጸመውን ጥቃት በጽኑ አውግዘው በዚህ አስቸጋሪ ወቅት ከኢራን ህዝብና መንግስት ጎን መሆናቸውን ገልጸዋል። አክለውም በሃይማኖት መሪዎች ላይ የሚፈጸም ማንኛውም ጥቃት በመላው ዓለም በሚገኙ ሙስሊሞች ላይ እንደተፈጸመ የሚቆጠር መሆኑን አስታውቀዋል። በሐዘን መግለጫው ላይ ጠቅላይ ምክር ቤቱ አመራሮች በኤምባሲው ተገኝተው የክብር መዝገብ ላይ ፈርመዋል። ይህ የተገለጸው በኢትዮጵያ የሚገኘው የኢራን ኤምባሲ ይፋ ባደረገው መግለጫ ነው። ከቀናት በፊት እስራኤልና አሜሪካ በኢራን ላይ በፈጸሙት ጥቃት የተቀሰቀሰውን ግጭት ተከትሎ ኢራን ወደ በርካታ የገልፍ ሀገራት የሚሳኤልና የድሮን ጥቃቶችን መፈጸሟ ይታወሳል። ይህን ተከትሎ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ወደ ኳታርና ኩዌት መሪዎች በመደወል አጋርነታቸውን ገልጸው ነበር። የኢራንንም ጥቃት ማውገዛቸው ተዘግቧል። ግጭቱ ከተከሰተ ወዲህ ባህሬን በመደወል ከንጉስ ሐማድ ቢን ኢሳ አል ኸሊፋ ጋር በስልክ መነጋገራቸውንና ድጋፋቸውን መግለጻቸውን የባህሬን መንግስት አሳውቋል። ይህም ጠቅላይ ሚኒስትሩ በመደወል ድጋፋቸውን የገለጹላቸውን ሀገራት ቁጥር 3 አድርሶታል። በተቃራኒው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ የኢራኑን መሪ አያቶላ አሊ ካሚኒን ሞት ተከትሎ በተዘጋጀው የሐዘን መግለጫ ላይ በአካል ተገኝተው ፊርማቸውን ማስፈራቸውን ከኤምባሲ የተገኘው መረጃ ያስረዳል። ለኢራን ህዝብና መንግስት አጋርነታቸውንና ሐዘናቸውን እንደገለጹ ኤምባሲው ያሳወቀ ሲሆን ኪሳራው ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው ሲሉም ተናግረዋል ብለዋል። በአንድ በኩል የኢትዮጵያ ጠቅላይ ሚኒስትር ኢራን የባህሬንና የሌሎች ሀገራትን ሉዓላዊነት የጣሰ ጥቃት መፈጸሟን በማውገዝ የገልፍ ሀገራትን በመደገፍ ሲቆሙ፣ የእስልምና ጉዳዮች ጠቅላይ ምክር ቤቱ ፕሬዝዳንት ሐጂ ኢብራሂም በበኩላቸው የእስራኤልና የአሜሪካን ጥቃት በማውገዝ ከኢራን ጎን እንደሚቆሙ ገልጸዋል።